ይህ የእግዚአብሔር ሰው በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንድ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮው የሕይወት እስትንፋስ እፍ ቢልበት መስማት የማይችለው መስማት ቻለ። ይህ የቀዳሚው ሰማዕት ቅዱስ እስጢፋኖስ ተአምራት ነው። ዛሬ በትምህርቱና በተአምራቱ ብዙዎች ወደ ቀናች ሃይማኖት ስለመለሰው ስለ ቅዱስ እስጢፋኖስ ታሪክን እንመለከታለን። አብራችሁን ቆዩ። እንኳን ለቀዳሚ ሰማዕት ቅዱስ እስጢፋኖስ በዓል በሰላም አደረሳችሁ። ቀዳሚ ሰማዕት ቅዱስ እስጢፋኖስ ልደቱና ዕረፍቱ ይህ ነው። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩር የሌሊት ቁር የማይለውጠው መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ ሁለት ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛው ቅዱስ እስጢፋኖስ አስታፖኖስ ነው።